ተጠመቁ። ወደዚህ ደግሞ አሁን ዛሬ ብዙ ህዝብ ሆናችሁ ጸበሉን ለማግኘት መጣችኋል። ስጋጁነት የፈጸመ እንደገና ደግሞ ወረበባ ህልመለሊት ያዘ ጸበል መግባት አይቻልም። እየሰማችሁ ነው አይደል ሁላችሁ? አዎ ዛሬ ጸበል ይሄ እግዚአብሔር መንፈስ ቅዱስ ያለበት ቦታ ብያለሁ። እና ደግሞ ጸበል ቦታ ሲገቡ ይጋለ የእግዚአብሔር መንፈስ ቅዱስ ስለሆነ የሥጋ ፍቃድ ፈጽመን የሚገባበት ቦታ አይደለም። ጸበል ይሄ የፈዋሽ ጸበል ነው፣ እንደማንኛው አይደለም። ዝም ብሎ ድፍረት በሰው በድፍረት ከገባ ይቀሰፋል። የእግዚአብሔር መልአክ አለ፣ የእግዚአብሔር ስም አለ፣ የጻድቁ የአባታችን የአቡነ ዘርአቡሩክ ቃል ኪዳናቸው አለ እዚህ ቦታ ላይ እና ትላንት ማታ በየቤታቸው ላይ የተለየ ነገር ያደረጋችሁት የሥጋ ነገር የፈጸማችሁት ዘልቃችሁ ወደ ጸበል አትግቡ። ቀርታችሁ ብቻ ጸበልን ወደ ቤት ውሰዱ፣ ገብታችሁ አትጠመቁት። እንደገና ደግሞ ወረበባ ህልመለሊት የተለየ ነገር እንደዚህ ያሉት ነገር ያዛችሁ ወይ የጋጠማችሁት ነገር ሰዎች ካላችሁ አትግቡ፣ ትቀስፋላችሁ ነው። ሁለተኛ ደግሞ ይሄ ነው። ሶስተኛው ሁሉ ቀን መታችሁ የጻድቁ አባታችን የገብረ ማለት የአቡነ ዘርአቡሩክ እስቲ በዚች ምድር ላይ በረከት ያጣችሁት፣ ሰርታችሁ ባዶ የሆናችሁት፣ ልጅ ያጣችሁት፣ ትዳር ያጣችሁት፣ ስራ ያጣችሁት የጻድቁ የአባታችን የአቡነ ዘርአቡሩክ ስም ጠርታችሁ ዝክር ዝከሩ። መታችሁ ምስክርነት ይሰጣላችሁ። እዚህ መታችሁ ምስክርነት ይሰጣላችሁ እና እናንተ ላይ ነው መጀመሪያ ታሪኩ የሚደረገው። አሁን እናንተ ቅርብ ሰዎች ናችሁ። ከሩቅ አሁን እናንተ እዚህ ያላችሁ ከሩቅ መጥቶ ሰው ገና ፈውስ ትልቅ ፈውስ ያገኛል። አንዳንድ ጊዜ አጠገብ ያሉ ሰዎች ሰፈር ያሉ ሰዎች ፈውስ ያገኙ ለምን ይንቃሉ? አንዳንድ ጊዜ ግን ከሩቅ ከአዲስ አበባ ከአሜሪካ መጥቶ ገና እዚህ ካንሰር ይፈወሳል። ገና ያልሰማ ዱዳ ይናገራል፣ ደንቆሮ ይሰማል። እንደዛ አይነት ቦታ ነው እና አንዳንድ ጊዜ አካባቢ ያለው ሰው ወረዳው ላይ ያለው ሰው አይጠቀምም። አንዳንድ ጊዜ መንፈስ ቅዱስ እና መጀመሪያ እናንተ ተጠቅሙት። መጀመሪያ ጊዜ ለራሳችሁ ፈውስ ለራሳችሁ ተጠቅሙና ከዛ በኋላ ከሩቅ አገር ሰው መጥቶ ይፈወሳል። እናንተ ራሳችሁ ምስክር ትሆናላችሁ ማለት ነው። እና ጸበሉ እንደምታዩት በጣም ታምረኛ አለትን ሰንጥቆ የወጣ ታላቅ ጸበል ነው እና ይህንን ጸበል ገብታችሁ ተጠመቁ። በተለይ አደራ ክርስቲያኖች ራሳችሁን ንጽህናን ጠብቃችሁ ግቡ። ከዛ በኋላ ንጽህናን ጠብቃችሁ ከገባችሁ በኋላ ትድናላችሁ፣ ሁላችሁ ትድናላችሁ። እስቲ ዛሬ የታመማችሁ በስኳር በደም ግፊት የተለየ ነገር በኤችአይቪ በሽታ ያላችሁ ለጻድቁ ለአባታችን እስቲ ለዘርአቡሩክ አባቴ ሆይ ፈውሰኝ ብላችሁ ገብታችሁ ተጠምቃችሁ ሄዱ፣ ትድናላችሁ።